አትለፈኝ። ልቀቂኝ ሴትዮ፣ ሱፉ ይቆሽሻል። እንቁላል መግዛት ታቆማላችሁ ይሄንን ቁርስ ከሞከራችሁ። እባክህ ጌቴ ልጄ በጣም ታማብኛለች። ለምን መጀመሪያ 50 ብር ስጠኝ እባክህ። ያያ አትለፈኝ። ልቀቂኝ ሴትዮ፣ ሱፉ ይቆሽሻል። አንቺ ምንድነው ሱፍ የለበሰው ሁሉ ሀብታም ነው እንደሚመስላችሁ? ልቀቂኝ። ይቅርታ ጌቴ፣ አንተ ለሻ የምከፍል 50 ብር የኔን የልጄን ህይወት ያተርፈዋል። ቆይ አንተ እንደዚህ ተንደላቀቅ ያወርክ ለዳታ ምን የተንደላቀቀ ኑሮ? አንቺ ስለኔ ምን ታውቂያለሽ? ለራሴ ተናድጃለሁ። እባክሽ ዞር በይ። ሄሎ ዳግም። ሄሎ አቤል። ዛሬም አገባም ተባልክ? አዎ አላስገቡኝም። ጫማህ ተቀዷል፣ ፕሮቶኮል አልጠበቅም ብለው መለሱ። ኢቭን ራሱ እኮ ኢንተርቪው አላደረጉኝም። ሱፌን ትመልሳለህ? አዎ ሱፌን አሁኑኑ አውልቄ እመልስልሃለሁ። በቃ እንዳትቆይ። እውነት ለመናገር በቃ ተስፋ ቆርጫለሁ አቤላ። ምግብ ራሱ ከበለው 2 ቀን ሆነኝ። በቃ ይቺ ሀገር ለኔ ያለው ጫጫው እናት ምን ያማርብኛል። ሱፌን ይዘህ ዝም መጣ ደውል። እንካ ወንድሜ፣ ዛሬም በዚህ ዳቦ ለፈው። ፈጣሪ ሁላችንም እንባ ያብሰን። ልብስ ሰውን አይገልጽም። ሁሉም ሰው የራሱን ከባድ ጦርነት እየተዋጋ ነው። አንዳችን ለአንዳችን እንዘን። እንቁላል መግዛት ታቆማላችሁ ይሄንን ቁርስ ከሞከራችሁት በኋላ ማለት ነው። እንቁላል ነው ምንድነው ብላችሁ ትደመሙበታላችሁ። በጣም ነው የሚጣፍጠው፣ ሞክሩት። ሃይ ሰላም፣ እንዴት ናችሁ? ጊዜ ላይ በመጀመሪያ ስጎ ነው የምንሰራው። ሽንኩርታችን ላይ ዘይት አድርገን ትንሽዬ በርበሬና ትንሽዬ እርድ አድርገን ለከለር እናቀላቅለዋለን። ከዛ ላይ የተፈጨ ቲማቲም ነው ያደረኩበት። ለጣም ደግሞ ነጭ ሽንኩርት አድርጌበታለሁኝ። ስጓችንን ቆንጆ አድርገን ከሰራን በኋላ ቅመም አድርጌያለሁ። የተጠቀምኩት ቅመም ከሙን፣ ቁንዶ በርበሬ፣ ኮረሪማ፣ ጨው አድርጌ በደንብ ካዋሃድኩት በኋላ ተዘፍዝፎ አድሮ የተቀቀለ ዱቤ ሽምብራ ነው። ግማሹን ትፈጩታላችሁ፣ ግማሹን ደግሞ እንደዚህ ሳትፈጩት ታደርጉና አታቀላቀሉትም። ከስልሱ ጋር እንደዚህ ነካ ነካ ነገር ነው የምታደርጉት። ትንሽዬ እንደዚህ በደንብ እንዲዋሃድ ከስልሱ ጋር ተጠብቁትና የምግብ ክሬም ካላችሁ አድርጉበት። ጾም ስለሆነ እኔ ያላደረኩበትም ቃሪያ ያደረኩበት እንዴት እንደሚጣፍጥ የእውነቴን ነው ብላችሁ ሞክሩት። በዛ ላይ ደግሞ በፋይበር የበለጸገ ስለሆነ የኮሌስትሮል መጠንን በጣም ይቀንስልናል። ሞክሩት፣ ትወዱታላችሁ። ባይ ባይ። Sinking in, I know this feels right. Catching a crazy love, moving through me like a wildfire, like a wildfire. Hey, I'm never the same. Golden sunlight. If I'm going with you, I know we'll get to the other side. አንተ ያያተልም ውሸት ሙሌ ነነ ማኖና ገደለ መዳጨ